የመኮሮኒ ሰላጣ ወይም ደግሞ ሰላጣት መከሮኒ አይዤላችሁ መጥቻለሁ። አሰራሩ እንግዲህ በጥያቄያችሁ መሰረት ያው ቀርጬላችኋለሁ። ይሄ መግቢያው ላይ እንደምታዩት በጣም ነው የሚያምረው። ስንዬ ላይ ተቀቀለ መኮሮኒ ያረኩኝ። እዚህ ጋር የተፈቀፈቀ ካሮት፣ በቆሎ ፍሬሹን፣ ፍልፍል ሮሚ፣ ኺያር፣ ኸስ እንዲሁም ደግሞ ዘይቱን ያላችሁን አትክልት ተጠቀሙ። እንደበመታዩት መልኩ እዛ ላይ ገለበጥኩኝ። በጣም ቀላል ነው፣ በጣም ነው የሚጣፍጠው። ለዝግጅት ለተለያየ ነገር በጣም አስፈላጊና ወሳኝ የሆነ ምግብ ነው። ለምሳ እዚህ ጋር ደግሞ ሳኒ ላይ ሮብ አደረጉኝ ሶሱን እናዘጋጃለን። እዚህ ጋር የሚበቃኝን አደረኩኝ። ከዛ ጣሂና አንድ ማንኪያ አደረኩኝ። እንደምታዩት ቪዲዮን ኮፒ ሊንክ አድርጉልኝ። ፍልፍል አስዋድ፣ ከሙን ትንሽዬ ጨው፣ ከዛ ማዮኔዝ ትንሽዬ ማዮኔዝ እናረጋለን ሳናበዛ። ከዛ ሎሚ እንጨምቅበታለን። ከዛ በጣም ቀላል አሰራር ነው። ሎሚ እንጨምቅበታለን። ከዛ በኋላ እሱን ሚክስ እናረግና እንትኑ ላይ እንገለብጣለን። ይቀድም ያዘጋጀነው ላይ እንገለብጥና እናቀላቅለዋለን። ስለተከታተላችሁኝ አመሰግናለሁ። መጨረሻው ይሄን ይመስል ነበር። በጣም ነው የሚጣፍጠው። ሞክሩ። ስለተከታተላችሁኝ አመሰግናለሁ። ባይ